ያው ሁላችሁም ታውቃላችሁ የኔ ዩቲዩብ ተበላሽቶ ተስፋ ቆርጬ ትቼ ሁሉ ነበረ እና ያው አማሩ ነች አማሩ ለሰማይ ስጩ ብላኝ ወደሱ የመራችኝና ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው በጣም ደህና ነኝ። ቤተሰብ ዛሬ ለምስጋና መጥቻለሁ። ውድ ቤተሰቦቼ የዩቲዩብ ቤተሰቦቼና እንዲሁም ዩቲዩብ ላስተካከለልኝ ለሰማይ ዩቲዩብ ለምስጋና ነው የመጣሁት። ላመሰግናችሁ ነው የመጣሁት። ያው ታውቃላችሁ እርግጠኛ ነኝ ስለኔ ዩቲዩብ ማበላሸት የማያውቅ አለ ብዬ አላስብም። ለሁለት ወር እንደዛ ለሶስት ወር ነው መሰለኝ ጠፍቻለሁ። በቃ ከዩቲዩብ ተስፋ ቆርጬ ጠፍቼ ነበረ። ያው በዛ ምክንያት የሁላችሁም ታውቃላችሁ በጣም ከምለው በላይ መስዋዕት ከፍዬበታለሁ። በዩቲዩብ የሌለ ደክሜበታለሁ። ይሄ እኔ ብቻ አይደለም ሁላችንም በዩቲዩባችን በጣም ደክመናል፣ ለፍተናል፣ ጥረናል። እውነት እኔ እስካሁን ድረስ ራሱ በሽተኛ ሆኗልኝና እነዛ ሁኜ ሰርቼ ቀን ቀን ስዞር ውላለሁኝ። ማታ ማታ ደግሞ ቪዲዮ አጫውታለሁ። እንደዛ እየሆንኩ እያለ ለ5 እና ለ6 ወር የለፈውበት ቪዲዮ እውነት ለማውራት ህግን እከተል ነበረ። እኔ ይሄ አይፈቀድም ይሄ እንዲህ ነው ሲሉኝ ያንን ነገር ለማድረግ ሞክር ነበረ። ግን ያው አንዳንዴ ብቻ እድል ነው እላለሁ። ዩቲዩብ እድል ነው እኔ እድል ነው የምለው። እንግዲህ ሌላ ሰው ምን እንደሚል ባላቅም እኔ እድል ነው የምለው። ብቻ እንደዛ ተስፋ በቆረጥኩበት ሁኔታ ላይ ነው ባለውበት ሰዓት ለሰማይ ስጭው ለሰማይ ዩቲዩብ እኔ ሰማይ ቤተሰቤ ነበረ። ነገር ግን ከጊዜ በኋላ ፕሮፋይል ሲቀይር ማን ይሄ ደግሞ ምናምን ብዬ አንሰብስክራይብ አድርጌዋለሁ። መዋሸት አልወድም። እኔ አንሰብስክራይብ አድርጌው ነበረ። ሰማይ ማን ይሄ? እኔ ሰማ መስሎኝ ነበረ። ሰማ የሚባል ባህር ዳር የሚሰሩት እሱ መስሎኝ ነበረ። እሺ ብዬ ስልክ ቁጥሯን አንድ ባንድ ነው የሰጠችኝ። ስልክ ቁጥሩን ጊዜም አልወሰደባትም። ከዛ አገኘሁት፣ እሱን በፍጥነት መለሰልኝ። እውነት ደስ ከሚል ፈገግታና ከትህትና ጋር ነበር የተቀበለኝ። ያለውን ኬዝ ነገርኩት። ቀላል ነው ያለኝ። እውነት አረሻውም እስካሁን ድረስ ቀላል ነው፣ ይስተካከላል፣ አብሽሪ ነበር ያለኝና ከጥሩ ትህትናና ከጥሩ ፈገግታ ጋር ነበር የተቀበለኝ። ከዛ በፊት ለ3 ሳምንት አታግሏል ዩቲዩቡ፣ ለ3 ጊዜ መልሷል። እና በቃ የራሱ ጉዳይ እላለሁ። አንዳንዴ ደግሞ ለምን ግን እላለሁኝና ብቻ ጥሩ ስሜት ላይ አልነበርኩም። ይሄ ነው ብቻ ልትረዱኝ ትችላላችሁ፣ በተለይ በእኔ እንትን ውስጥ ያለፋችሁት። ግን እሱ ተቀበለኝ። ችግሩ ምን ነበር? አድሰንስ ነበር የመጀመሪያው። አድሰንስ ያው ነበረ እንትን እያለ የነበረው ቀይ እየሰጠ የነበረው እሱ ግን አስተካክሎ አድሰንስን ተቀበለ። ከተቀበለ በኋላ ደግሞ እንደገና በቪዲዮ ቀጣይም በራሴ ቪዲዮ ማለት ነው። እውነት ለማውራት እኔ አስታውሳለሁ አንዴ የሆነበት ቤት ላይቭ እየተከታተልኩ እኔ ላይቭ ላይ ነኝ፣ የሷን ላይቭ እየተከታተልኩ የሆነ ቤተሰቤ ፊት ለፊት የማትወጡ ልጆች አይቀበልም ተብሏል ስትለኝ አንድ ባንድ ነበር ያወጣሁትኝ በቪዲዮ ማለት ነው። እና ጉጉት ነበረኝ ካሁን በፊት። እኔ ብዙ ቻናሎች ተበላሽተውብኛል በራሴ ስህተት ነው፣ ግን ይሄንን ተጠንቅቄ ሰራው ነበር እያልኩ የነበረው ነገር ግን አልሆነም። ብቻ ይኸው ምንድነው ከምን በኋላ ምን አለ አይደል የሚባለው። ሰማይ እውነት እኔ በጣም ነው ማመሰግነ ስላንተ። ይሄ ነው ማለት ራሱ ማለት እንደዚህ እንጃ። በቃ እኔ ብቻ የልቤ ይድረስህ፣ ይሄንን ነው ልል የምችለው፣ የልቤ ይድረስክ። እኔ በዩቲዩብ በጣም ብዙ ፈተና ደርሶብኛል። ስራዬን ሁሉ እስከ ማጣት ሁሉ ደርሼ ነበረ። ምንድነው 24 ሰዓት ግርግር ላይ ነበረ። ስራሽን ስሪ፣ ስራሽ ላይ ትኩረት አድርጊ ላይ ነበረ። እኔ ግን ስራዬን በድዬ አላቅም ነበር። ግን ለእነሱ ምቾት አልሰጣቸውም። የኔ ማውራት፣ መሳቅ፣ መጫወት ምቾት እንዳልሰጣቸው ነው የተገነዘብኩት። እኔ ስራዬን እንዳልበድል እነሱ እንዳይናገሩ እያልኩኝ እውነት በጣም ነበረ ስራዬ ላይ ትኩረት ማድረገው። ግን ለዛም ሆኖ በጣም ፈተና ነበረ እኔ ጋር። ቤተሰቦቼ ያውቃሉ። ላይቭ ላይ አንድ ቀን ሙሉ ላይቭ ላይ ተቀምጬ አላቅም። 20 ጊዜ ነበር የሚጠራው የምነሳውና እንደዛ ሁኜ ለፍቼ ተስፋ በቆረጥኩበት ሰዓት
አብሽሪ ይስተካከላል ብለህ ከጥሩ ፈገግታና ትህትና ጋር ተቀብለ ቻናሌን ስላስተካከልክልኝ በጣም ነው ማመሰግነው። ክበርልኝ። ለማመስገን ነው የመጣሁት። ቃላት የለኝም ስላንተ። እንደገና ከዛ በኋላ ደግሞ እንደገና ዩቲዩቤን ካስተካከልክልኝ በኋላ ሰዓት ጎደለና ያንን ሰዓት እንዲሞላልኝ ሊያስተካክሉ አንተ ጋር የመጡትን ቤተሰቦችን ተባበሯት ብለህ እንደገና ደግሞ ቪዲዮ እንዲያጫወቱ ስላሰማራህልኝ በጣም ነው ማመሰግነው ሰማይ። እውነት እኔ እንጃ፣ እኔ ደግነት እኔ እንጃ፣ እኔ እውነት ይሄ ነው ማለት አልችልም። ቻናሌንም ማስተካከልልኝ እንደገና ደግሞ ሰዓት ሲጎል እንዲያጫውቱልኝ ስላሰማራህልኝ በጣም ነው ማመሰግነው። ክበርልኝ፣ የልቤ ድረስክ። በቃ እውነት እኔ ይሄ ነው ማለት አልችልም። በቃ በጣም ነው ማመሰግነው። ሌላው ውድ ቤተሰቦቼ እናንተንም በጣም ነው ማመሰግነው። ክበሩልኝ። እውነት የኔ ደስታ ለእናንተም ደስታችሁ እንደሆነ የኔ ሀዘናችሁ እንደሆነ ተገንዝቤያለሁኝ። ሳትሰለቹኝ አይዞሽ ጠንክሪ እያላችሁኝ ቪዲዮ ስታጫወቱልኝ የነበራችሁ ልጆች ያላችሁ ሰዓት ሳልሞላ በፊት ነገር ግን አፕ ላይ አድርጌ ሰዓት የጎደለብኝ ጊዜ እውነት እኔ በፈጣሪ እኔ ለራሴ በጣም ነው የገረመኝ። እውነት ስለእናንተ ደግነት ይሄ ነው ማለት ራሱ አልቻልኩም። እኔ ማውራት አልችልም፣ ንግግርም አልችልም፣ ተናግሮ ማሳመንም አልችልም። ግን ራሴን እስከ መቆጣጠር ነበር የደረስኩት። የእናንተ ርብርብ ከኢትዮጵያ እስከዚህ ድረስ ማለት ነው፣ እስከ ውጭ እስካለን ድረስ ተረባርባችሁ። የሚገርማችሁ የጎደለው 100 ሰዓት ነበረ። ነገር ግን በራሴ ስላጫወትኩትኝ 40 ሰዓት ቀነሰና 140 ሰዓት ነበረ። በጣም ነው ያታገለው እሱንም ለመሙላት ማለት ነው። እንትና ማለት ይከብደኛል፣ ምክንያቱም ስማችሁንም ልዘል ስለምችል ማለት ነው። ግን በቀን ቢያንስ 5 ሰው ያጫውተልኛል ቪዲዮን ማለት ነው። 5 ከዛ በላይ የምታጫውቱልኝ ልጆች ነበራችሁ፣ ኮሜንት ማሰጡ ልጆች ነበራችሁ። እኔ በጣም ነው ማመሰግነው። ለእናንተ ይሄ ነው ማለት ራሱ አልችልም። እውነት በጣም አመሰግናለሁ። ክበሩልኝ። ደግነት ለራስ ነው። ያላሰባችሁትን ነገር ይስጣችሁ፣ ደስታ ወደ ቤታችሁ ይግባ እና በጣም ነው ማመሰግነው። ክበሩልኝ። ሳትሰለችሁ ሞላ አልሞላ እያላችሁ ሳትጠይቁኝ በትዕግስት እያጫወታችሁልኝ ላላችሁ ልጆች እንዲሁም ማጫወት እንኳን ባይመቻችሁ ላይቭ ላይ ከገባው እስከወጣ ድረስ የተቀመጣችሁልኝ እኔ ለእናንተ በጣም ነው ማመሰግነው። ክበሩልኝ። ደግነት ለራስ ነው እና በጣም ነው ማመሰግነው። ክበሩልኝ። እኔ እንዳልኳችሁ ነው፣ ተናግሩ መናገር አልችልም። ብቻ በጣም አመሰግናለሁ ውድ ቤተሰቦቼና ሰማይ ዩቲዩብ የተበላሸባችሁ ልጆች ካላችሁ ሰማይ ጋር ሂዱ። ሰማይ ዩቲዩብ ማለት እንደ ማንኛውም ሰው ገብቶ ዘሎ ፕሮሰስ አያደርግም። ቻናል ይፈትሻል፣ ቪዲዮቻችሁን ይፈትሻል፣ ያልተስተካከሉ ነገሮችን ያስተካክላል። እኔ በጣም ብዙ ነገር አስተካክሏል። እንዴ እስኪ ማን ነው በእያንዳንዱ ቪዲዮ እየገባ የሚፈትሸው? እስኪ ማን አለ? እስኪ እንትና በሉኝ። እስኪ እየገባ ዩቲዩብ ፈትሾ እንትን ቪዲዮ ፈትሾ የሚደረጉ ነገሮችን አድርጎ ነው ከዛ በኋላ ወደ ፕሮሰስ የሚገባውና ሰማይ ዩቲዩብ ብላችሁ ሰርች ስታደርጉ ታገኙታላችሁ። ሂዳችሁ እሱ ማናገር ትችላላችሁ። እውነት ያልገባችሁን ነገር ስትጠይቁት በስርዓቱ የሚመልስ ልጅ ነውና ሰማይ ዩቲዩብ እያላችሁ ሰርች አድርጉ፣ እዛ ላይ ታገኙታላችሁ። ስልክ ቁጥር ከፈለጋችሁ ደግሞ እኛ እንሰጣለን። እኔ ያለው ሮዚ ያለች፣ አማሮ አለች፣ መስከረም ዩቲዩብ እኔ የማውቃቸው እንኳ አይንዬ፣ አይናለም፣ ዱባይ እነሱ ልጆች አሉ። ከእነሱ ላይ ስልክ ቁጥሩን መውሰድ ትችላላችሁ ዩቲዩብን ካላገኛችሁ እና በጣም አመሰግናለሁ ለማለት ነው። ክበሩልኝ። አመሰግናለሁ። ሰዓት ሞልቻለሁኝ ማለት ነው። በጣም ነው የማመሰግነው ቤተሰቦች።